እሺ ፋሚሊ እንዴት ናችሁ? እንግዲህ በሌላ ቪዲዮ ደግሞ ተመልሰን መጥተናል። በባለፈው ክፍል እንዴት ሶይል ፕሮፐርቲ አጀስት እናደርጋለን የሚለውን አይተናል። አሁን ደግሞ ቀጣዩን ክፍል ይዘን መጥተናል። ወደ ቪዲዮ ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ እና ላይክ ማድረግ እንዳትረሱ። ቪዲዮ ስለቅ ደግሞ እንዲደርሳችሁ የደውል ምልክቷን ተጫኑ። እሺ እንግዲህ በዛሬ ቪዲዮ የምናየው ከባለፈው ክፍል የቀጠለውን ነው። ባለፈው ትራይል ፕሮጀክት ብለን ጀምረን ነበር። ፕሮጀክት እዚህ ጋር እንደምታዩት እሷን ክሊክ አድርገን እንገባለን ማለት ነው። ሌላ ምንድነው እዚህ ጋር ሴት የምናደርገው ፕሮፐርቲ አሁን ምንድን ላይ ነው? ሶይል ኤንድ ኢንተርፌስ ላይ ነው። እዚህ ጋር እንቀይርና ኢምቤድድ ቢም ስለሚያስፈልግም ማለት ነው። ኢምቤድድ ቢም በተመሳሳይ እዚህ ጋር ኒው ብለን እንጀምራለን። ከዛ ስም ስጡ ይለናል። ቢም ልበለው። ከለር የፈለግነው መምረጥ እንችላለን። እዚህ ጋር እንደዚህ ላድርገው፣ ለኦሬንጅ ቀረበ። እዚህ ጋር ዩኒት ዌይት አስቀብለናል 25 ልበለው እንዴ። ከዛ ጨረስን። አይ ቲንክ ኦኬ። ማቴሪያል ታይፕ እዚህ ጋር ያስመርጠናል። ያ ኢላስቲክ ነው፣ ኢላስቶፕላስቲክ ምናምን የሚሉ እንትኖች አሉ። ያው ኢላስቲክ ባይ ዲፎልት ኢላስቲክ ስለሆነ እሱን እንተዋለን። ከዛ ኔክስት እዚህ ጋር ክሮስ ሴክሽን ታይፕ ፕሪዲፋይንድ ዩዘር ዲፋይንድ ነው፣ ፕሪዲፋይንድ ይሁን። ከዛ ታይፕ ደግሞ ስፔሲፊክ ክሮስ ሴክሽኑ ሰርኩላር ነው ስኩዌር ነው ምናምን የሚለውን ደግሞ ሶሊድ ሰርኩላር ይሁን። ሰርኩላር ከሆነ ምን ያስፈልገናል? ዲያሜትር። ዲያሜትር እዚህ ጋር አስቀብለናል። ዝም ብዬ አንድ ልበለው 1 ሜትር ማለት ነው። ያ ዩኒት በሜትር ነው የሚቀመጠው ስላለን ባይ ዲፎልት ሜትር ነው የሚያደርገው። ስቲፍነስ 10,000 ኦኬ። አግሪያል ስኬል ሬዚስታንስ ሊኒየር ስኪን ስታርት ማክሲመም ስንት 200 ልበል እንጂ እቺን 500 ኤፍ ማክስ 1000 ጨረሰና ኦኬ እንላለን ማለት ነው። አሁንም ቢምን እንትን ግሎባል ላይ እንዲሆን ለማድረግ መጀመሪያ ክሊክ እናደርጋለን። ከዛ ይቺን ቀስት እናካለን ማለት ነው። አያችሁት እዚህ ጋር ቢም ብሎ አመጣለን። ከዛ ምንድነው የሚቀረን? ፕሌት። ይሄ ፕሌት የምንለው ለፓይል ካፕ የምንጠቀመው ማለት ነው። እሱን ደግሞ እንሰራለን። እዚህ ጋር ፕሌት አሁንም ኒው ከለር እንዳቱ ይላናል። ከለር አዚቲዚ እቺኛ ኔም ፕሌት ይባላል። ከዛ ጋማ እዚህ ጋር አስቀብለናል 25 እና ኔክስት ስቲፍነስ እዚህ ጋር 10,000 ልበለው። ዴፕስ 1 ሜትር። ከዛ ኦኬ ያየችው ፕሌት ብሎ አመጣልን ማለት ነው። ፕሌቱም እንትን ላይ እናደርገዋለን ማለት ነው። ግሎባል ላይ ነው። ከለሩን ያው ከነዚህ ጋር እንትን እንዳይል እስቲ ልቀይረው። ከለር ምን እናደርገው? አረንጓዴ ነው። ጨረስን ማለት ነው። አሁን ቀጣዩ ስቴፕ ምንድነው የሚሆነው? ፕሮፐርቲ ሴት ካደረግን በኋላ ቦሮል ክሬት እናደርጋለን ማለት ነው። ቦሮል ክሬት ለማድረግ እዚች ጋር ክሬት ቦሮል የምትለዋ አራተኛው አይከን ማለት ነው። እሷን ክሊክ እናደርግና ሴንተር ላይ እንሄዳለን ማለት ነው። 00 ላይ እዚህ ጋር ክሬት ያደረግነው እንትን ስለሌለ አድ እንላለን። ኦኬ 2 ነው ያደረገው። እኛ ግን አንድ ሌየር ስለሆነ የሰራነው እቺን ዲሊት እናደርጋታለን ማለት ነው። ያው እዚህ ጋር ያስመርጠናል። ሌየር 5 ልዋለሁ። ያው ቅድም የሰራነው ሌየር ማለት ነው። እዚህ ጋር ሄድ 2 ሜትር ቢሆን ግራውንድ ወተር ቴብላችን ማለት ነው። ከሰርፌሱ 2 ሜትር ላይ ቢሆን -2
ከዛ ይቺ ደግሞ ማይነስ 30 ልሆን ሰው ጨረስ። ሌላ ሌየር ስለሌለ ኦኬ እንላለን። ያያችሁት ሶይሉ አሁን ይሄን ይመስላል ማለት ነው አጠቃላይ። ሶ ዘ ኔክስት ስቴፕ ምንድነው የሚሆነው? ካርቬቸር እንላለን ማለት ነው። ወደ ስትራክቸር እንሄድና ስትራክቸር ለማድረግ እዚህ ጋር ሶይል ስትራክቸር፣ ከሶይል ቀጥሎ ምንድነው ስትራክቸር የሚል ኦፕሽን አለ አይደለ? እሱን ክሊክ እናደርግና ወደ እንትን እንሄዳለን ማለት ነው። ሶ ካርቬቸር ለመስራት እዚች ጋር ካሉት አይከኖች የትኛዋን ካለ ይቺ ከታች ስታርት ዲዛይነር የምትለው ማለት ነው። ከዛ ስታርት ዲዛይነር የሚለውን ክሊክ ስናደርግ ክሬት ፖሊከርቭ እና ክሬት ታነል ብሎ ያመጣልናል። ለእኛ ግን የፈለግነው እንደው ፖሊከርቭ ስለሆነ ፖሊከርቭ ክሊክ እናደርጋለን ማለት ነው። አንድ ሴንተር ላይ እጄ ክሊክ ላርክ ሶ እንደዚህ ያመጣልኛል። እዚህ ጋር ሲግመንት ላይ እንሄድና ታይፑን እንመርጣለን ማለት ነው። ቅድም ሰርኩላር ነው ብለን አልነበር? ሶ ሰርኩላር እናደርግና ራዲየስ አስቀብለናል። ቅድም ካስታወሳችሁ ዲያሜትር 1 ሜትር ነበር ያለው። ሶ ራዲየሱ ስንት ይሆናል ማለት ነው? 0.5 ማለት ነው። ተን ኦኬ። ከዛ ሰርክል እንደዚህ ያመጣልን። ግን ሰርክሉ ምንድነው እኛ የምንፈልገው ሴንተር ላይ እንዲሆን ነው። አሁን እዚህ ጋር የሞዴሉ ሴንተር እና የሰርክሉ ሴንተር አላይን እንዲያደርግ ማለት ነው። ሶ እንደዛ ለማድረግ ምን እናደርጋለን? ጀነራል ላይ እንሄድና እዚህ ጋር አክሲስቱን ማይነስ 0.5 ያቸው አላይን አደረገ ማለት ነው። ከዛ ኦኬ ክሎዝ እንላለን። አይቼ አሁን ሰርክሉ እንደዚህ ያመጣልን ማለት ነው። ሶ ክሊክ እናደርግልና ሰርክሉ ላይ ቦታ እንትን እንዲል ማለት ነው። ቦታ እናስተካክላለን። እኛ አሁን ግሩፕ ፋይል ነው የምንሰራው ብለን አስዩም እናደርግና አንድ ፋይል ከሆነ በዚህ ብቻ መስራት እንችላለን። ግሩፕ ፋይል ከሆነ 3 4 5 እያለ ይቀጥላል ብዙ። ሶ ግሩፕ ፋይል እንስራ። ሲንግል ፋይል እንትን ስለሆነች ማለት ነው። ሴት ኤሌመንት ኮንሶሊዴሽን ሴት ኤሌመንት ምናምን መስራት ስንፈልግ ብዙ ጊዜ ለግሩፕ ፋይል ስለሆነ የሚሰራው እኛም ግሩፕ እናደርገዋለን ማለት ነው። ሶ 4 ፋይል አለን ብለን አስዩም እናርግና ሶ ላይቭ ላይ ክሊክ እናደርጋለን ሰርክሉ። ከዛ እዚህ ጋር ምንድነው ዲስታንስ ያስቀምጥልናል ኤክስ እና ዋይ ማለት ነው። ሶ ማይነስ 1.5 ሜትር ለበለ ዋይንም እንደዛው ማይነስ 1.5 ያቻው እዚህ ጋር መጣ ሰርክሉ። ሶ ይቺን ደግሞ ኮፒ አድርገን 4 እናደርጋታለን ማለት ነው። ሶ አሁን ኮፒ ለማድረግ ክሊክ ሰሌክት እናደርገዋለን ሰርክሉ። ከዛ እዚህ ጋር ክሬት አሬ የሚላለ ከዛ እኛ በምን ዳይሬክሽን ነው የምንፈልገው በዋይ ነው በኤክስ ነው የሚለውን እንጥላለን ማለት ነው። ሶ እኛ አሁን ያለ ነው በኤክስ ዳይሬክሽን ስለሆነ በዋይ ዳይሬክሽን እንትን እንዳያደርግልን ኦር ደግሞ በኤክስ ዳይሬክሽን አድርገን ወደዚህኛው ሳይድ እናመጣለን ማለት ነው። ኔጌቲቭ ኤክስ ዳይሬክሽን ላይ ስላለ አሁን ፖዚቲቭ ላይ እንዲሆን እናደርገዋለን። ሶ ነምበር ኦፍ ኮለመን 2 ይሁን። እዚህ ጋር ኤክስ ዲስታንሱ እንደነጠፍ 3 ሜትር ምክንያቱም ከሴንተሩ 1.5 ስለሆነ ሄደው ወደዛ 3 ሜትር ይሆናል። ኦኬ እንላለን። አያችሁ እዚህ ጋር መጣ። አሁን ደግሞ ኮንትሮል ተጭነን ይሄንንም ሰሌክት እናደርግና ሁለቱን ደግሞ ኮፒ እናደርጋለን ማለት ነው። እሺ ፋሚሊ የዛሬው ቪዲዮአችን ይሄን ይመስል ነበር። የተቀረውን ፓርት ደግሞ በሌላ ክፍል ይዘን እንመጣለን። እስከዛው ባይ